ሄለው ምንድነው? ሁሉም ጥሩም ይሁን መጥፎ ነገር ማብቂያ አለው። ማብቂያ ጊዜ አለው ያበቃል። መርሳት የሌለብን ነገር መጥፎ የነበረውን ነገር መለማመድ ያለብን መርሳትን ነው። መጥፎ ያለፈብንን ነገር ያበቃውን ያለፈውን መጥፎዎችንን ነገር መለማመድ ያለብን መርሳትን ነው። እንደዛውም ደግሞ ጥሩ ያለፈብንን ነገር ጥሩ የሆነልንን ነገር ሁሉም ነገር ማብቂያ አለው ብለናል ስንጀምር ያበቃ ጥሯችን መለማመድ ያለብን ጥሩነቱን ስሜቱን ማስታወስ መቀጠል ነው። ማስታወስ መቀጠል ነው። ምክንያቱም አይደለም ጥሩና መጥፎ ምናምን እያልን በምንከፋፍለው ቀርቶ ህይወት በራሷ ታበቃለች። ምክንያቱም ሁል ጊዜ የአንድ ነገር መጀመሪያ የሌላኛው መጨረሻ ነው የሚሆነው። የሌላኛው መጨረሻ ለሚቀጥለው መጀመሪያ ነው የሚሆነው። ማስታወስ ያለብን መቀጠል ያለበትና ማብቃት ያለበት መጥፎ ነገር በትዝታ በትውስታና በጸጸት በምናምን ይዘነው መቀጠል አያስፈልግም። ገና ወደፊትም መጥፎ እኮ አይመጣም ተብሎ እኮ አይታሰብም እኮ። ሊመጣ ይችላል። ግን ደግሞ ሀሳባችን ምኞታችን ፍላጎታችን አይደለም። ህይወት ደግሞ በምንፈልገው መልኩ ብቻ ይሆናል ብሎም ማሰብ ስህተት ያለውን ይመስለኛል። ስለዚህ ማብቃት ያለብንን መጥፎ ነገር ማብቃት መቀጠል የሚችል መታወስ መዘከር መመስገን ያለበትን ጥሩ ነገር ይዞ መቀጠል ለሚቀጥለው ወደፊት ለሚመጣው ነገያችን ነገ ላይ ለሚሆኑ ነገሮችም ቤዝ ይሆነናል። ቤዝ ይሆነናል። ጠንከር ያለ ቤዝ ደግሞ ይቀጥላል። በሚመጡ በከባባድ ግፊቶች ወዲያው ክልብስ ምናምን አይልምና ጥሯችንን ይዘን እንቀጥል። ጥሩ ወደፊቶች ያጋጥሙን። አሜን።